ትውስታ ለብዙዎቻችን መጠለያ ነው። ወደ ኋላ ተመልሰን የምንሄድበት፣ የጠፋውን ፍቅር የምንፈልግበትና የልጅነት ትዝታዎቻችንን የምናስታውስበት ብቸኛ መንገድ። ነገር ግን ትውስታ ሁልጊዜም በጎ አይደለም። አንዳንድ ጊዜ ትውስታ እንደ ብርሃን ሳይሆን እንደ ማጥመጃ ነው የሚያገለግለው። እኛ የምንመላለስባቸው መንገዶች፣ የምንኖርባቸው ቤቶችና በየቀኑ የምንነካቸው ግድግዳዎች ስንት ሚስጥሮችን ደብቀው ይሆን? ብዙዎቻችን በቤታችን ውስጥ ብቻችንን ነን ብለን እናስባለን። ነገር ግን እውነታው ግን ሌላ ነው። እኛ በእነሱ ግዛታቸው ውስጥ እንግዳዎች ብቻ ነን። ዛሬ የምንመለከተው ታሪክ ስለ ናፍቆት አይደለም። ይህ ታሪክ ስለ ናፍቆት ተጠቅመው ነፍስን ስለሚሰርቁ ፍጥረታት ነው። በአካላዊውና በመንፈሳዊው ዓለም መካከል በሚገኝ አንድ ቅዝቃዜ በሰፈነበት የቅንጦት ሕንፃ ውስጥ የተከሰተ እውነተኛ አስከፊ ክስተት ነው። ዓለሚቱ ወጣት እና ለቤተሰቧ የተሻለ ሕይወት ለማምጣት በናፍቆት የተቃጠለች ሴት በአንድ ትልቅና ዘመናዊ ከተማ ውስጥ ሰማይ ጠቀስ በሆነ ሕንፃ ውስጥ ለሚኖር አንድ እጅግ ሀብታም ቤተሰብ በቤት ሠራተኝነት ተቀጠረች። ቤቱ አስገራሚ ነበር። ነገር ግን በዚያ አስገራሚነት ውስጥ አንድ የማይገለጥ ስህተት አለ። ኮሪደሮቹ ከመጠን በላይ ረጅም ናቸው። አየሩ ሁልጊዜም በረዶ የሚመስል ቅዝቃዜ አለው፣ ምንም እንኳን የሙቀት ማስተካከያዎቹ በትክክል ቢሰሩ። ቤቱ ውስጥ ያለው ዝምታ አይደለም። ይልቁንም የሆነ ነገር የሚሰማትን፣ የሚከታተላትን እና ትንፋሿን የሚቆጥር አንድ ግዙፍ ፍጡር እንደሆነ ይሰማታል። የቀጠሯት ሰዎች ደግ ነበሩ። ነገር ግን ደግነታቸው ሰው ሰራሽ ይመስላል። ንግግራቸው የሜካኒካል ፍጡራን አይነት ቅዝቃዜ አለው። ስራዋን ስትጀምር አንድ ጥብቅና የማይታለፍ ሕግ ተሰጣች። በሰሜናዊው ክንፍ መጨረሻ ላይ የሚገኘው ትንሽ የልብስ ማጠቢያ ክፍል፣ እዛ በፍጹም አትግቢ፣ አታጸጂው፣ አትከፍቺው፣ አትጠጊው አሏት። ይህ ትዕዛዝ በደግነት የተነገረ ነገር ግን በውስጡ ያለው ማስጠንቀቂያ እንደ ብረት ቀዝቃዛ ነበር። ዓለሚቱ ለምን እንደሆነ አልጠየቀችም። ምክንያቱም በዚያ ቤት ውስጥ ጥያቄ መጠየቅ በዝምታ ውስጥ መጮህ እንደሆነ ተረድታ ነበር። ቀናቱ በሥራና በዝምታ ያልፉ ነበር። ነገር ግን ሌሊቱ ሌላ ታሪክ ነው ያለው። ቤተሰቡ በሙሉ በሚተኙበት ሰዓት ዓለሚቱ በቤቱ ኮሪደር ውስጥ ስትዘዋወር አንድ የማይታመን ነገር መስማት ጀመረች። ከዚያ ከተከለከለችው ክፍል በስተጀርባ የሚንኳኳ የብረት በር ድምፅ ሳይሆን የሚከብድ ሽታ ሸተታት። አዎ፣ የሚከብድ ሽታ። ከዚያም የተቆላ ቡና፣ ያ የምታውቀውና ልብን የሚያረጋጋ መዓዛ ሸተታት። በዚያ ቅዝቃዜ በሰፈነበትና በኬሚካል በሚታጠብ ዘመናዊ ሕንፃ ውስጥ የኢትዮጵያ የቤት ውስጥ መዓዛዎች መናፈስ ጀመሩ። ይህ መዓዛ መጀመሪያ ላይ ሰላም ሰጣች፣ ናፍቆቷን አረገበላት። ነገር ግን ቀስ በቀስ ሽታው ተቀየረ። የቡናው መዓዛ ከጊዜ ብዛት እየበረታ ሄዱ ወደ መራራ እና ወደሚያተነክ ሽታ ተቀየረ። ልክ እንደ ጥንት የቆየና የበሰበሰ ልብስ ሽታ። ዓለሚቱ በውስጧ ትታገላለች። ምክንያታዊው አእምሮዋ ይህ የማይቻል ነው ይላታል። ነገር ግን የልቧ ናፍቆትና የዚያ ክፍል ውስጥ ያለው ስልታዊ ጥሪ አሸነፏት። አንድ ምሽት ናፍቆቱ ከአቅሟ በላይ ሆኖ ወደ ሰሜናዊው ክንፍ አመራች። እግሮቿ በበረዶው ወለል ላይ ሲንሸራተቱ የልቧ ትርታ በኮሪደሩ ውስጥ ያስተጋባል። ወደ በሩ ተጠጋች። የብረቱ በር በቅዝቃዜ ይንቀጠቀጣል። ትንፋሿ በክፍሉ ውስጥ እንደ ጉም ይታያል። ዓለሚቱ በሩ ላይ ያለውን ቁልፍ ቀዳዳ ተመለከተች። ቀስ ብላ ዓይኗን አስጠጋች። ነገር ግን በቁልፍ ቀዳዳው በኩል ያየችው ነገር ልብስ ማጠቢያ ክፍል አልነበረም። ያየችው የራሷ እናት ማብሰያ ክፍል ነበር። በትክክል በሀገሯ በገጠሪቱ መንደሯ ውስጥ ያለውን ኩሽና ይመስላል። ግድግዳዎቹ
የሸክላ ዕቃዎቹ፣ የከሰሉ ትኩስነት፣ ሁሉም ትክክለኛ ናቸው። እናቷ እዛ ነበሩ። ቡና እየቆላች ፊቷን ወደ በሩ አዙራ ቆማለች። ዓለሚቱ ለጥቂት ሰከንዶች በደስታ ተነፈሰች። ነገር ግን እናቷ ወደ እሷ ስትመለከት ዓለሚቱ የደስታዋ ስሜት ወደ ጥልቅ ፍርሃት ተቀየረ። የእናቷ አይኖች አልነበራቸውም። በቦታቸው ነጭ እንደ ወተት የሆኑ ምንም ነገር የማይመለከቱ ጭፍን አይኖች ነበሩ። እናቷ ምንም አትናገርም፣ ነገር ግን በዝምታ ወደ በሩ ትመለከታለች። ልክ ዓለሚቱ እዛ እንዳለች እንደምታውቅ ይመስላል። ዓለሚቱ በድንጋጤ ወደ ኋላ ዘለለች። በሩን አልከፈተችም፣ ነገር ግን ክፍሉ ውስጥ ያለው አካል የእሷን እንቅስቃሴ በትንሽ የጊዜ ልዩነት እየተከተለ እንደሆነ ተሰማት። እሷ ስትንቀሳቀስ ክፍሉ ውስጥ ያለው አካል ይንቀሳቀሳል። በማግስቱ ጠዋት አንድ ስልክ ተደወለላት። ዓለሚቱ ዓለም ዞረባት። ከሀገሯ የተደወለ ስልክ ነበር። ዓለሚቱ እናትሽ ከሳምንታት በፊት በድንገት አርፋለች፣ ለምን እንደረፈደብን አናውቅም አሏት። በዚያ ቅጽበት ዓለሚቱ እውነታውን ተረዳች። ያ የተዘጋው ክፍል ልብስ ማጠቢያ ክፍል አልነበረም። ያ ክፍል መስተዋት ነበር። በዚያ ቤት ውስጥ የሚኖሩት ሰዎች ሀብታሞች አይደሉም። እነሱ ሰብሳቢዎች ናቸው። የሰዎችን ጥልቅ ናፍቆት፣ ስቃይ እና የሐዘን ትውስታዎችን የሚሰበስቡ ፍጥረታት ናቸው። ዓለሚቱን የቀጠሯት በሰራተኝነት ስለፈለጓት ሳይሆን በውስጧ ያለውን የናፍቆትና የሐዘን ስሜት ለመመገብ ነበር። በዚያ ክፍል ውስጥ ያየችው እናቷ ሳይሆን የእሷ የሐዘን ስሜት የቀረጸው ምስል ነበር። የቤቱ መንፈስ የሚመገበው በደስታ አይደለም፣ የሚመገበው በናፍቆትና በሐዘን ነው። ዓለሚቱ ወደዚያ ቤት የገባችው በሰራተኝነት ሳይሆን እንደ ምግብ ነበር። እነሱ የእሷን ነፍስ እየመጠጡ ነው። ናፍቆቷን ወደ ቁስ ቀይረው ቤታቸውን ያደምቁበታል። አሁን ዓለሚቱ ከዚያ ቤት መውጣት አትችልም፣ ምክንያቱም ናፍቆቷ አሁን የቤቱ አካል ሆኗል። እሷም እንደ እናቷ ቀስ በቀስ አይኖቿ ነጭ የሆኑ በዚያ ዝምተኛ ኮሪደር ውስጥ ሌላ ሰው እስኪመጣ ድረስ በዝምታ ትጠብቃለች። ይህ ታሪክ ለዓለሚቱ ብቻ የተፈጠረ አይደለም። ናፍቆት ትልቅ ኃይል አለው እና እናንተ ይህንን ታሪክ እስከ መጨረሻው በመስማታችሁ እናንተ በናፍቆት እና በሐዘን ፍሪኩዌንሲ ውስጥ ገብታችኋል። አሁን እናንተም ለሰብሳቢዎቹ ታይታችኋል። ዛሬ ሌሊት በቤታችሁ ውስጥ ስትተኙ የማይታወቅ የቡና ሽታ ወይም የጥንት ትውስታ የሚያስታውስ መዓዛ ካሸተታችሁ ወይም በሩ ላይ ማንም በሌለበት ሰዓት ድምፅ ከሰማችሁ በፍጹም በሩን አትክፈቱ። ምክንያቱም እነሱ አሁን እናንተን እየፈለጉ ሊሆን ይችላል። እናንተም ተመሳሳይ ተሞክሮ ካላችሁ ወይም በዚህ ታሪክ ውስጥ የነበረው ስሜት በቤታችሁ ውስጥ ከተሰማችሁ በኮሜንት መስጫው ላይ አጋሩ። ነገር ግን ተጠንቀቁ። ስትጽፉ ብቻችሁን መሆናችሁን እርግጠኛ ሁኑ።